ሶ በዛሬው ቪዲዮ ደግሞ የምናየው የመጨረሻው ሌሰናችን renowned Ethiopian microbiologists ነው። ሶ የመጀመሪያዋ ይምጡ በዝናሽ ወልደ አማኑኤል ነች። she was a physician and also a professor of medicine at Addis Ababa University. ኮንትሪቢዩሽኗ የተለያዩ በሆስፒታል አኳየርድ የተደረጉ ኢንፌክሽኖችን እና አንቲማይክሮቢያል ሬዚስታንሶችን ነው። ሶ ይሄንን ሮል አበርክታለች ማለት ነው። ሁለተኛው ዶክተር ዳንኤል አስራት ነው። he is also an associate professor of microbiology at Addis Ababa University. He has done about over 80 peer-reviewed publications focusing on disease-causing pathogens and antimicrobial resistance. እነዚህን ኮንትሪቢዩት አድርገውልናል። ያው መጽሐፋችሁ ላይ ፈልጓቸው እንጂ የተጻፉላችሁ እነዚህ አይደሉም። ከዚህም ደግሞ በጣም ብዙ ማይክሮባዮሎጂስቶች ኢትዮጵያዊ ማይክሮባዮሎጂስቶች ታገኛላችሁ። እሱን ያው ለእናንተ ተውላችኋለሁ። በአጠቃላይ ሌሰናችን ወይም ደግሞ ቻፕተራችን ይሄን ይመስል ነበረ። ሰከንድ ቻፕተራችን it was about microorganisms. microorganisms ያው እንዳላቸው በአይናችን የማይታዩ ሊቪንግ ቲንጎች ናቸው። they might be unicellular, multicellular, prokaryotic, eukaryotic የተለያየውን ስትራክቸር ፋንክሽን ያላቸው ናቸው። ባክቴሪያ፣ ፈንጋይ፣ ቫይረስ ብለን እያንዳንዳቸውን ከነጥቅማቸው ከነጉዳታቸው ዲዚዞቻቸውን እናም ደግሞ ኮንትሪቢዩት ከሚያደርጉት ሮል አይተናል። ያው ማይክሮ ኦርጋኒዝሞች እነ ባክቴሪያ እነ ፈንጋይ ስንል እንደዚህ ዲዚዝ ኮዚንግ ብቻ ሳይሆኑ ቦዲያችን ውስጥ ኖርማል ማይክሮባዮሻ በሚባል ሌቭል እንደምናገኛቸው ደግሞ አይተናል ማለት ነው። ሌላ ማይክሮ ኦርጋኒዝሞችን ኮንትሮል ማድረግ እንዳለብን ዋይ ቢካዝ ቦዲያችን ውስጥ ኖርማል ሌቭል ይገኛል። አት ዘ ሴም ታይም ደግሞ ያ ኖርማል ሌቭል ካልተጠበቀ ለተለያየ ኢሚዩኒቲ ዲስኦርደር ሊያጋልጡን ስለሚችሉ እነሱን ኮንትሮል እንዴት እንደምናደርጋቸው በስቴሪላይዜሽን ዲስኢንፌክሽን የተለያዩ ሜቶዶች አይተናል ማለት ነው። ሶ በአጠቃላይ ዩኒት 2 ላይ የነበረን ሌሰኖች እነዚህን ይመስሉ ነበረ። የቀጣዩ ቻፕተራችን ደግሞ የሚሆነው ኢነርጂ ትራንስፎርሜሽን ነው። በዛ ቻፕተር እስክንገናኝ ድረስ